ወዙ ሸጥሽ ሰላምን ያጎናጽፋል ሰርክ አዲስ ደምግባትሽ የሀቅ እውነት ምድር የእምነት መጎናጸፊያ። ሌላው ነገር ኬት አገኘሽ ማለት ነው? አለባበስ የወደድከው? ማሻአላ ደስ ይላል። ማሻአላ በቃ ማሻአላ ካልኩ በቃ በቂ ደስ አልፍ ያለው ኢትዮጵያ ላይ እየኖርን ያለ ነው። መቻቻል የሚባለውን ነገር አለ አይደል? መከባበር የሚባለውን ነገር አንዱ የአንዱን ማክበር የሚባለውን ነገር በእንደዚህ አይነት ጊዜ በማሳየትሽ በጣም ሹክረን አልፊ እናመሰግናለን። አንድ ሺህ እኔም አመሰግናለሁ። በእርግጥ እኔ ከ7 ዓመት ጀምሮ አባቴ ዛሬ 20 ምናምን ዓመት ነው ካረፈ ከሞተ ማለት ነው። ግን ከ7 ዓመት ጀምሮ ያጾመኝ ነበረ። ጎበዝ ጿሚዎች ነን እና ከዛን ጊዜ ጀምሮ ስለሆነ ጠንከራን ተደብቀንም አልበላንም ምናምን ዘይርሽ ማየት ነው ሁሌ የምሻው እናቴ በስቶ ሰላምሽ ሕፃን አዋቂ ሳይል ግፍ ነግሶ በሰው ልጅ ቤት ሲበቅት እያየ አይኔ ባገሩ ሲንከራተት መክበሪያው በሬ ላሞቹ መክነው ሲያይደጉ ገበሬ በቀየው ሐዘን ሲገባው አየሁኝ ቁሜ ባገሬ ኢትዮጵያ 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 ኢትዮጵያ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩት በጣም ምር ብሎብኝ እንዴት እኔ እንጃ እንዴት ልግለጸው፣ በጣም ቆንጆ እንደሆንኩ ነው እየተሰማኝ ያለው። ለካ እናንተ እንደዚህ ሂጃብ አባያ ምናምን ያምርብኛል፣ ተሳክቶልኛል። ዛሬ በጣም ትልቅ ቦታ ነው ያለሁት፣ በጣም ደስ የሚል ቦታ፣ ብዙ ሰዎች በጣም የሚወዱት፣ ብዙ ሰዎች የሚመጡበት፣ የሚገባበዙበት፣ የሚዝናኑበት፣ ብቻ እንዴት ብዬ ልግለጸው፣ በጣም ደስ የሚል ቦታ ላይ ነው ያለሁትኝ እና እዚህ ቦታ ላይ ደግሞ የተገኘሁት በምክንያት ነው። በጣም ነው ደስ ያለኝ እዚህ ቦታ በመገኘቴ እና ያው እዚህ ጋር የተገኘሁትኝ ባይዘዌ በጣም ብዙ ነገሮች አሉ እዚች ጋር ያዘጋጀኋቸው በጣም ብዙ ነገሮች አሉ እና ሌላም የሚጨመሩ ነገሮች ይኖራሉ ማለት ነው። እስከሚመጡ ድረስ እኔ ለእናንተ አንዳንድ ነገር ልበላችሁ ብዬ ነው ጓደኞቼ። እንግዲህ ዛሬ ኢሶን ላስፈጥረው ነው እንደዚህ በአማረ ቤት ውስጥ ኢሶን ላስፈጥረው ቀጥሬዋለሁ ማለት ነው። ልክ የፍጥር ሰዓት ሲደርስ 12 ሰዓት ላይ ይህንን ያለሁበትን ቦታ በደንብ አድርጌ ነግሬዋለሁኝ። እንዳትቀር ብዬዋለሁ። በጣም ደስተኛ እንደሚሆን አልጠራጠርም እና ቀጥሬዋለሁኝ ማለት ነው። ቤቱ በነገራችን ላይ እጅግ በጣም ነው የሚያምረው። በጣም እኔ ከጠበቅኩት በላይ ነው። ሰው ነበር የጠቆመኝ፣ ይህንን ቦታ አላውቀውም። ያው እኔ ብዙም እንደዚህ አይነት ቦታዎችን እኔ አላውቅም እና ሰው ጠየኩኝና በጣም አሪፍ ቦታ አለ ብለው ጠቆሙኝ። ቤቱን ደግሞ እስቲ ካሜራ ዞር አድርጋ ሳያቸው እጅግ በጣም ነው የሚያምረው። እኔ እንጃ እኔ እንደዚህ አይነት ቦታ አይቼ አላውቅም። በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ የተገኘሁትም ያየሁትም እና እንግዲህ ለጓደኛ የምከፍለው መስዋዕትነት ነው ይሄ ማለት። እሱ ካረገልኝ ነገር አንጻር ይሄ በጣም ትንሽ ነው ብዬ አስባለሁኝ እና በጣም ነው የሚያምረው። ውስጡ እጅግ በጣም ያምራል። ላይቶቹ ደስ ይላሉ። አሰራሩ እንጃ የሆነ ደስ የሚል ድባብ አለው እና እኔ እዚህ ጋር ያየሁት በቃ የሃይማኖትን ይሄ መከባበሩን ምናምን አይቻለሁ እና በጣም ብዙ ሰዎች አሉ ባይዘው እዚህ ጓደኞቻቸውን ሊያስፈጥሩ የመጡ ኦርቶዶክሶች አሉ ምናምን፣ ፕሮቴስታንቶችም እንደዚሁ አሉ። ሴቶችንም አይቻለሁ። እኔ እንደውም በጣም ፈርቼ ስለነበረው እንደዚህ አይነት አለባበስ ለብሼ የመጣሁት። ነገር ግን ጸጉራቸው ራሱ ክፍት የሆኑ ልጆች አሉ ጓደኞቻቸውን ሊያስፈጥሩ የመጡ እና በጣም ትልቅ ቦታ እንደሆነ ነው የተረዳሁት እና በቃ ሀገራችን ውስጥ ያለው ባህል ምን ያህል እንደሚያኮራ ምን ያህል እንደሚያስደምም ነው ያየሁበት። እና በነገራችን ላይ ቆሜ አለባበሴን አላያችሁትም። ለምን አላሳያችሁም? ቆሜ እንደ ሀሳብ እና እንትን በሉ ኮሜንት ስጡኝ እሺ። እዩት በጣም ነው የሚያምረው። እኔ ወድጄዋለሁኝ።
እና በዚህ ሀሳብ በጣም እርግጠኛ ነኝ ደስተኛ እንደሚሆን ይሶ እና ያው ትናንትናም ካደረገው ነገር አንጻር እኔ በጣም ነው የኮራሁበት። ማለት እሷ ካሜራ እንዳለ አልተናገረችም ነበረ። ትላንትና ጽጌና አብርሽ ባደረጉት ነገር ማለት ነው ካሜራ እንዳለ አልተናገረችም። እሱን አይ ቲንክ ለመፈተን ነበር ሀሳቧ። ያን ፈተና ራሱ በማለፉና የኔ ጓደኛ በመሆኑ በእውነት በጣም ኮርቼበታለሁ። እና እንዴት ብዬ ልንገራችሁ፣ በቃ የሆነ በሃይማኖቱ ራሱ በጣም ስትሮንግ የሆነ ሰው መሆኑን ያየሁት በዚህ ነው። ቢኮዝ በጣም ብዙ ነገር እያላት ነበረ፣ እንዳትነካው ምናምን፣ እንዲህ ታበላሽብኛለች። ያው እኔ ብዙም ቋንቋውን ስለማላውቀው ነው እንደዚህ አድርጊያለሁኝ ታበላሽብኛለች ምናምን እያላት ነበረ። እና በጣም ሃይማኖት ላይ ራሱ ስትሮንግ መሆኑን ያየሁትኝ በጣም ደስ የሚል ሰው ነው። ለዛም ቴንኪዩ ልለው ፈልጋለሁኝ። እና እንግዲህ ማለት እንደ ወንድ ልጅ እንደዚህ አይነት ቦታ